ሰላም ሰላም እንዴት ናችሁ? ዛሬ ይዤላችሁ የቀረብኩት ጂኦግራፊ ጥያቄዎችና መልሶችን ነው። እስከ ዛሬ ቻፕተር 1 ላይ ያየናቸው ከኢንትሮዳክሽን ወይም ከዲፊኒሽኑ እስከ ማፕ ድረስ ያሉትን በአጠቃላይ ቻፕተር 1 ሙሉ ጥያቄዎችንና መልሶቻቸውን አንድ ላይ ይዤላችሁ ቀርብ ያለው በጋራ እንሰራለን ማለት ነው። እና ህጎች አሉት። ይሄንን ጥያቄ ለመስራት የሚያስፈልጉ ህጎች አሉ። የመጀመሪያው 50 ጥያቄ ነው በአጠቃላይ ያሉት የሚቀርቡት ጥያቄዎች 50 ጥያቄ ናቸው። ስለዚህ give the answer before the timer end ነው። ሰከንድ ተሰጥቷል። ለእያንዳንዱ ጥያቄ 5 ሰከንድ ነው የተሰጠው። 5 ሰከንዱ ከማለቁ በፊት መልሶቻችሁን ትሰጣላችሁ ማለት ነው። ለራሳችሁ በጋራ ለመስራት እንዲመቻችሁ መልሱን ሰዓቱ ከማለቁ በፊት እየመለሳችሁ ትሄዳላችሁ። 5 ሰከንድ ነው ለእያንዳንዱ ጥያቄ የተሰጠው። 50 ጥያቄ ናቸው በአጠቃላይ ከ60 ነው የሚታረመው ወይም ደግሞ ከ60 ነው የሚያዘው። በአጠቃላይ ከ60 ያገኛችሁትን ውጤት ተደምሩና መጨረሻ ላይ ያስቀመጥኩት ግሬድ ፎርማት አለ። በዛ መሰረት ግሬዳችሁን ምን ያህል እንደምታገኙ ምን ያህል እንደመለሳችሁ ራሳችሁን ኢቫሉዌት ማድረግ ትችላላችሁ ማለት ነው። ቻናላችንን ሰብስክራይብ ማድረጋችሁን እንዳትረሱ። ታቡንን በመንካት እቺኛዋንም ታብ በመንካት ቀጥሎ ያሉት ሌክቸሮችን እንዲደርሳችሁ አድርጉ። ላይክ እና ሼርን በማድረግ ለሌሎቹ አስተላልፉ። ብዙ ሌክቸሮችን እየሰራን ነው የምንሄደው። ተጠቃሚ እንደምትሆኑ ተስፋ አደርጋለሁ። እንጀምር። የመጀመሪያው ፓርት ትሩ እና ፎልስ ነው ወይም ደግሞ እውነተኛ if the statement is correct true if the statement is wrong false የምንልበት ሐሰት ወይም እውነት ብለን የምንመልስበት የመጀመሪያው ፓርት ነው ማለት ነው። የመጀመሪያውን ጥያቄ እንጀምር። the north south distance of Ethiopia is longer than the west east distance ነው የሚለው true or false። ስለዚህ እንጀምር። የተሰጣችሁ ሰዓት አልቋል። ስለዚህ መልሱን በጋራ እንይ። the north south distance of Ethiopia ከዚህ በፊት እንዳየነው ኢትዮጵያ ከኖርዝ ወደ ሳውዝ ወይም ደግሞ ከሳውዝ ኖርዝ በአጠቃላይ 1577 ኪሎ ሜትር ወይም ደግሞ በዲግሪ 12 ዲግሪ ኤክስቴንድ ታደርጋለች። ኢስት ቱ ዌስት ደግሞ ኢትዮጵያ ወይም ደግሞ ዌስት ቱ ኢስት ወይም ደግሞ ኢስት ቱ ዌስት ኢትዮጵያ ኤክስቴንድ የሚያደርገው ወይም ደግሞ ዲስታንሱ 1639 ኪሎ ሜትር ወይም ደግሞ 15 ዲግሪ ነው ማለት ነው። ስለዚህ ኢስት ቱ ዌስቱ ከኖርዝ ቱ ሳውዙ ይበልጣል ማለት ነው። ስለዚህ ኖርዝ ሳውዝ ዲስታንስ ሎንገር የሚለው ምንድነው ማለት ነው? ፎልስ ነው ማለት ነው። ሁለተኛ ጥያቄ title is the heading of the given map which tells what the map is all about። ታይትል ማለት ማፕ ላይ የሚሰጥ ሄዲንግ ነው እያለ ነው። ስለዚህ መልሳችሁን መልሱ ምንድነው? ትሩ ነው ማለት ነው። ታይትል is the heading of the given map ማፕ ላይ ከላይ የሚሰጠው ማፑ ስለምን እንደሆነ የሚነግረን ታይትል ነው ማለት ነው። ስለዚህ መልሱ እውነት ነው ማለት ነው። ሶስተኛ ጥያቄ large scale maps give more information because it shows smaller area with more detail ነው የሚለው። አሁንም መልሳችሁ ሞክሩ። ናይስ። large scale map give more information ይሰጣል። እውነት ነው። because it shows smaller area with more detail ነው። ትንሽ ቦታን ነው የሚሸፍነው። ዲቴሉ ግን ብዙ ነው ማለት ነው። ብዙ ዲቴሎች ከውስጡ አሉት። የሚሸፍነው ግን የተወሰነ ስሞል ኤሪያ ነው፣ ግን ብዙ ዲቴሎች ውስጡ አሉት ማለት ነው። then አራተኛው ጥያቄ the geographic approach which concerns with particular category of physical or human phenomena is referred to as topical or systematic approach ነው የሚለው። and then true ነው ማለት ነው። geographic approach which concerns with a particular category of physical or human phenomena የሆነ ፓርቲኩላር ካታጎሪ ወይም ደግሞ ታይፕ ላይ ኮንሰርን አድርጎ የሚሰራው የጂኦግራፊ ኮንቲነም ምንድነው የሚባለው? ቶፒካል ወይም ሲስተማቲክ አፕሮች ነው የሚባለው ማለት ነው። አምስተኛው modification is the aspect of human environment interaction concerned with how humans modify themselves, their lifestyle and their behavior to live in a new environment with new challenges ነው የሚለው። ሞክሩ። መልሱ ምንድነው? ፎልስ ነው ማለት ነው። ምክንያቱም ሞዲፊኬሽን
is the aspect of human environment interaction concerned how humans modify themselves አይደለም how humans modify their environment ነው ስለዚህ ይሄ ሞዲፊኬሽን ሳይሆን ምንድነው አዳፕቴሽን ነው ማለት ነው ሰዎች ራሳቸውን ሞዲፋይ ካደረጉ ላይፍ ስታይላቸውን ከአካባቢ ጋር ካጣጣሙ ምን አደረጉ ነው አዳፕቴሽን ነው ስለዚህ ሞዲፊኬሽን ሳይሆን አዳፕቴሽን ነው ማለት ነው መልሱ ወደ ሁለተኛው ፓርት እንሄዳለን ሁለተኛው ፓርት ላይ ደግሞ ምርጫ ነው ያለው ስለዚህ choose the best answer ነው ከሚቀመጡት ኦልተርኔቲቮች አማራጮች ትክክለኛው መልስ እየመረጣችሁ ትመልሳላችሁ ማለት ነው የመጀመሪያው ጥያቄ dash is the theme of geography associated with toponymy site and situation a location b region c place d movement ሞክሩ and then ሰዓቱ አልቋል መልሳችሁ ምንድነው ምን አላችሁ እስቲ በጋራኒ ፕሌስ ነው የጂኦግራፊ ቲም ኮንሰርንድ ወይም አሶሲኤትድ የሚያደርገው ከቶፖኖሚ ሳይት እና ሲቹዌሽንን አንድ ላይ ያዘው ምንድነው ፕሌስ ነው ማለት ነው then ሰባተኛው ጥያቄ a man wanted to study population of the region in a detail which field of geography is related to this ስለዚህ አንድ ሰው ፖፑሌሽን የሆነ አካባቢን ፖፑሌሽን ሊያጠና ነው በዲቴል ነው ሪጅን ላይ ነው ሊያጠና ይፈልገው ስለዚህ A topical geography B systematic geography C regional geography D and B E A and C ነው የሚለው ስለዚህ መልሳችን ምንድነው የሚሆነው regional geography and then ስምንተኛ the environmental condition of a place refers to A site B situation C association D toponymy 5 ሰከንድ አላችሁ መልሳችሁ situation ካላችሁ ልክ ናችሁ the environmental condition of place refers to ከፕሌስ ውስጥ ካሉት ቲም ኦፍ ጂኦግራፊ ውስጥ ፕሌስ ከያዛቸው ውስጥ ሳይት ሲቹዌሽን እና ቶፖኖሚ ናቸው situation ደግሞ environmental condition of place ነው የሚገልጸው ማለት ነው environmental condition of place በጣም አሪፍ ዘጠነኛ ጥያቄ a country that surrounds another independent country is called a dash shaped country በሌላ ሀገርን ውስጧ ያዘችው ሀገር ቅርጽ ምን አይነት ሀገር ቅርጽ ናት ነው የምትባለው ወይም ደግሞ ምን አይነት ቅርጽ ያላት ሀገር ነው የምትባለው ያቺ ሀገር ነው A perforated B elongated C protruded D compact ነው ሞክሩ and then the correct answer is perforated country እነዚህ ሌላ ሀገርን ውስጣቸው ኢንዲፔንደንት የሆነውን ራሷን የቻለች ሀገር ሸፍኖ ያለ ወይም ደግሞ ከቦ ያለ ሀገር ማለት ነው ለምሳሌ ኤግዛምፕል ደቡብ አፍሪካ ሌሶቶን በውስጡ አድርጋ ይዛለች ማለት ነው በጣም አሪፍ ቀጣዩን ፓርት እኒ አስረኛ ጥያቄ among the following which one is the correct absolute location of Ethiopia ይላል A 3 degree north to 15 degree south and 33 degree west to 48 degree east ነው B 3 degree north to 15 degree north and 33 degree east west to 48 degree east no C 3 degree south to 15 degree north and 33 degree east to 48 degree east D 3 degree north to 15 degree north and 33 degree east to 48 degree east I'm sorry so መልሱ ኢትዮጵያ 3 ዲግሪ ኖርዝ እስከ 15 ዲግሪ ኖርዝ 33 ዲግሪ ኢስት እስከ 48 ዲግሪ ኢስት ነው የምትገኘው ማለት ነው ስለዚህ 3 ዲግሪ ኖርዝ to 15 ዲግሪ ሳውዝ ይላል ስለዚህ ኢትዮጵያ ሳውዝ ላይ ሳይሆን 15 ኖርዝ ላይ ነው የምትገኘው ስለዚህ A አይሆንም B 3 ዲግሪ ኖርዝ to 15 ዲግሪ ኖርዝ and 33 ዲግሪ ዌስት ይላል ኢትዮጵያ 33 ዲግሪ ኢስት ነው እንጂ ዌስት አትገኝም ስለዚህ B አይሆንም C 3 ዲግሪ ሳውዝ ይላል 3 ዲግሪ ሳውዝ ሳይሆን ኖርዝ ላይ ነው የምትገኘው ስለዚህ C አይሆንም D 3 ዲግሪ ኖርዝ to 15 ዲግሪ ኖርዝ ልክ ነው and 33 degree east to 48 degree east ነው ስለዚህ ትክክለኛ መልሱ D ነው ማለት ነው 11ኛ ጥያቄ ስናይ which of the following is the correct vicinal location of Ethiopia ኢትዮጵያ በጎረቤት ሀገሮች በየትኛው በኩል ነው የምትገለጸው ማለት ነው የምትገኘው የሚለው ነው ጥያቄው አምስት
A. Ethiopia is located west of Sudan. B. Ethiopia is located north of Eritrea. C. Ethiopia is located north of Kenya. D. Ethiopia is located east of Djibouti ይላል። እኔ ኢትዮጵያ የመጀመሪያው A. Ethiopia is located west of Sudan ይላል። ኢትዮጵያ west of Sudan ነው የምትገኘው? No, east of Sudan ነው የምትገኘው። B. Ethiopia is located north of Eritrea. No, Ethiopia is located north ሳይሆን south of Eritrea ናት። C. Ethiopia is located north of Kenya. Yes, Ethiopia is located north of Kenya. ስለዚህ C ልክ ነው። D. Ethiopia is located east of Djibouti. ኢትዮጵያ east of Djibouti ሳይሆን west of Djibouti ነው የምትገኘው ማለት ነው። ስለዚህ the correct answer is C ነው ማለት ነው። And then 12ኛ a country that have one portion that is much more elongated than the rest of its part is said to be the shape country. A. Perforated. B. Protruded. C. Elongated. D. Compact. Second አላችሁ። አንድ ሀገር የአንዷ ቅርጿ ወይም ደግሞ የአንድ ሀገር ቅርጽ የሆነ ፓርቱ ከሌላው ፓርቱ ረዘም የሚል ከሆነ ኢሎንጌትድ የሚሆን ከሆነ ያ ሀገር ምን አይነት ሼፕ አላት ነው የሚባለው? መልሱ ፕሮትሩድድ ነው የምትባለው ማለት ነው። ፕሮትሩድድ ሼፕ ያላት ሀገር ነው የምትባለው ማለት ነው። And then 13ኛ the shape countries have the distance from the geographic center of the state to any of the borders does not vary greatly. ከመሃል ሀገሪቷ እስከ ቦርደሮቿ ድረስ ጫፍ ያሉት ብዙም ልዩነት የሌለው ወይም ደግሞ ሰርኩላር አይነት ሼፕ ያላት ሀገር ሼፕ ያላቸው ሀገሮች ምንድነው የሚባለው ነው? 5 ሰከንድ አላችሁ። ስለዚህ መሃሉና ዳሩ ብዙም ልዩነት ዲስታንሱ ብዙም ቫሪ የማያደርግ ወደ አንዱ ወደ ምስራቅም ወደ ደቡብም ወደ ሰሜንም ስንሄድ ከመሃሉ እኩል ርቀት ላይ የሚገኙ ከሆነ ያ ሀገር ምን አይነት ቅርጽ ያላት ሀገር ነው የምትባለው? ኮምፓክት ሼፕ ያላት ማለት ነው። the best example እነ ፖላንድ ማለት ነው። ፕሮትሩድድ ላይ ደግሞ እነ ኤሪትሪያ ቤስት ኤግዛምፕል ናቸው ማለት ነው። አንድ ማለት ነው። and then 14ኛ ጥያቄ one of the following A over B ወይም area boundary ratio indicates the most compact country. A 215 B 112 C 451 D 346 መልሱ C ነው ማለት ነው። which means area boundary ratio ከፍ ባለ ቁጥር ያ ሀገር በጣም most compactness ነው የሚገልጸው ማለት ነው። ስለዚህ ቁጥሩ ከፍ ካለ more compactness ነው የሚገልጸው ማለት ነው። 15ኛ which of the following is incorrect about map? A. It is a three-dimensional representation of parts of the earth. B. It provides reliable measurement of the geographical feature. C. Small scale map gives detailed information about a given place. D. Large scale maps covers large area. E. All. Nice. The correct answer is B ነው ማለት ነው። incorrect የሆነው ከነዚህ ውስጥ A 3 dimensional ነው የሚለው no map 2 dimensional representation of the earth ነው። ሁለተኛ it provides reliable measurement ነው ልክ ነው። C small scale map give detail information small scale ማፖች large ኤሪያን ከቨር ያደርጋሉ እንጂ ዲቴል የላቸውም። ላርጅ ስኬሎች ደግሞ ከቨር ላርጅ ኤሪያ የሚለው ነው ላርጅ ኤሪያን ሳይሆን ከቨር የሚያደርጉት ስሞል ኤሪያን ነው ግን ብዙ ዲቴል አላቸው ማለት ነው። 16ኛ among the following which scale of map has relatively detailed information? A 1 to 13,000 B 1 to 1 million C 1 to 500,000 D 1 to 18,000 አንድ ሰከንድ አላችሁ። ናይስ ትክክለኛ መልሱ ምንድነው? የትኛው ነው? ኦ የትኛው ነው አላችሁ? ትክክለኛ መልስ ያለ ጥያቄው መልሱ ኤ ነው ማለት ነው። እዚህ ጋር ኤ ላይ ያለው ትክክለኛ መልሱ ኤ ላይ ያለው ነው። ምክንያቱም ትንሹ እሱ ነው በስኬል ማለት ነው። እዚህ ጋር ስናየው ቁጥሩ ትንሽ ነው which means 1 2 ስለሆነ ላርጅ ስኬል ማፕ ነው የሚባለው። ላርጅ ስኬል ደግሞ ሲሆን ብዙ ዲቴሎች ያሉት ይሄኛው ነው ማለት ነው። 1 ሚሊዮኑ ስሞል ስኬል ማፕ ነው። ስለዚህ ዲቴሉ ደግሞ ትንሽ ነው ማለት ነው። and then 17ኛ ደግሞ dash indicates the north direction on a map and used to know the direction important direction of the mapped area ነው። A legend B north arrow C margin
ዲ ስኬል ነው። ትክክለኛ መልሱ ምንድነው? ኖርዝ አሮ ነው ማለት ነው። እንደዘን 18ኛ ጥያቄን ስናይ maps showing distribution of forests are A thematic map, B spatial map, C topographic map, D statistical map, E all except C ነው የሚለው። ትክክለኛ መልሱ ምንድነው? 5 ሰከንድ አላችሁ። And then the correct answer is E all except C. thematic map, spatial እና statistical map ሶስቱም አንድ ማፕ ነው የሚገልጸው። ዲስትሪቢዩሽን ኦፍ ፎረስትን የሚገልጽ ከሆነ ስፔሲፊክ ወይም ደግሞ ቴማቲክ ለሆነ ዓላማ ብቻ የሆነ ማፕ ነው። ስለዚህ መልሱ ኢ ነው ማለት ነው። 19 ዳሽ ማፕ ዲፒክትስ ዋን ኦር ሞር ናቹራል ኤንድ ካልቸራል ፊቸርስ ኦፍ አን ኤሪያ ኤ ቴማቲክ ቢ ስፔሻል ሲ ቶፖግራፊክ ዲ ስታቲስቲካል። 5 ሰከንድ አላችሁ። ትክክለኛ መልሱ ምንድነው? ሲ ቶፖግራፊክ ማፕ ነው ማለት ነው። አንድን ወይም ከአንድ በላይ ናቹራል እና ካልቸራል ፊቸሮችን የሚያሳይ ማፕ ቶፖግራፊክ ማፕ ይባላል። ሀያኛው ጥያቄ the element of map which consists the list of all conventional symbols and signs is referred to as A title, B legend, C margin, D scale. 5 ሰከንድ አላችሁ። ትክክለኛ መልሱ ሌጀንድ ነው ማለት ነው። የማፕ ኤሌመንት ሁሉንም ኮንቬንሽናል ሲምቦሎችን እና ሳይኖችን የሚያሳይ ምንድነው? ሌጀንድ ነው ማለት ነው። ስለዚህ 21ኛው ጥያቄ which country is bordered by Ethiopia, Sudan and Djibouti ነው የሚለው። በኢትዮጵያ በሱዳን እና ጅቡቲ የምትጎራበተው ሀገር ማን ናት? ኤ ሳውት ሱዳን፣ ቢ ኬንያ፣ ሲ ኤሪትሪያ፣ ዲ ጅቡቲ ነው የሚለው። 5 ሰከንድ አላችሁ። ትክክለኛ መልስ ኤሪትሪያ። ኤሪትሪያ ከሱዳንም ከኢትዮጵያም ከጅቡቲ ጋርም የምትዋሰነው ሀገር ናት ማለት ነው። 22ኛ ኢትዮጵያ ላይ in the GMT plus 3 time zone due to their A vicinal location, B relative location, C absolute location, D all. 5 ሰከንድ አላችሁ። ኢትዮጵያ GMT plus 3 time zone ላይ የምትገኘው ዲዩ ቱ ምንድነው? absolute location. due to absolute location ኢትዮጵያ GMT plus 3 ላይ ትገኛለች ማለት ነው። ከአብሶሉት ሎኬሽንም በሎንጊቲዩድናሉ ምክንያት 23ኛ ኢትዮጵያ shares the longest and shortest boundary with dash and dash respectively A Sudan and Djibouti, B Eritrea and Somalia, C Somalia and Djibouti, D Djibouti and Sudan. Second ትክክለኛ መልስ ይሄንን ኢትዮጵያ ትልቁን ባውንደሪ ሼር የምታደርገው ከማን ጋር ነው? ከሶማሊያ ጋር። ትንሿን ደግሞ ከማን ጋር? ከጅቡቲ። ስለዚህ መልሱ ሲ ሶማሊያ ኤንድ ጅቡቲ። ሶማሊያ ኤንድ ጅቡቲ። and then 24ኛ the climate of Ethiopia is highly modified by its latitude ነው የሚለው። 5 ሰከንድ አላችሁ። the answer is true. ኢትዮጵያ ክላይሜት ሞዲፋይድ የሚደረገው በላቲቲዩዱ ነው ማለት ነው። በላቲቲዩዱ and then 25ኛ the size of Ethiopia has no effect on the natural and environment of the country. A true, B false. 5 ሰከንድ አላችሁ። and then the correct answer is false. የኢትዮጵያ ሳይዝ ናቹራል ኤንድ ኢንቫይሮንመንታል በሀገሪቷ ኔቸር እና ኢንቫይሮንመንት ላይ ተፈጥሯዊ ነገርም በአቀማመጧ ላይም ምን አለው? ኢፌክት አለው ማለት ነው የኢትዮጵያ ሳይዝ። ስለዚህ ፎልስ ነው። 26ኛ which one of the following is true about the importance of map ነው የሚለው። A it makes storage or geographical data of areas represented, B it is a powerful tool for making spatial analysis, C it provide location of geographical feature, D all E none ነው የሚለው። 5 ሰከንድ አላችሁ። ትክክለኛ መልስ ኦል። ሁሉም ልክ ናቸው። ሁሉም እዚህ ላይ ተቀመጡት ስለ ማፕ እውነት ናቸው ማለት ነው። ስለዚህ ትክክለኛ የማፕ ጥቅም ናቸው ማለት ነው። and then 27ኛ
which one is an advantage of Ethiopia's large size? A. Possesses diverse agroecological zone and variety of natural resources. B. Own extensive arable land and have larger population size. C. Home for diverse culture. D. All. ትክክለኛ መልስ ለመመለስ 5 ሰከንድ አላችሁ። And then the correct answer is D. All. D. All. 28ኛ among the following countries which one is not located in the Horn of Africa? A. Djibouti. B. Kenya. C. Ethiopia. D. Somalia. E. Eritrea. F. None. 5 ሰከንድ አላችሁ። ሆርን ኦፍ አፍሪካ ላይ የማትገኘው ሀገር ማን ናት? እንደምታዩት ኤሪትሪያ፣ ጅቡቲ፣ ኢትዮጵያ እና ሶማሊያ አሉ ሆርን ኦፍ አፍሪካ። ስለዚህ ያሌለችው ማን ናት? ኬንያ። ቢ ኬንያ ናት። 29ኛ which one is the southern most tip of Ethiopia? የሳውዘርን የኢትዮጵያ ወይ የደቡቡ ፓርት ጫፉ የኢትዮጵያ የት ነው ነው? ኤ አኮቦ፣ ቢ ኦጋደን፣ ሲ ባድሜ፣ ዲ ሞያሌ። 5 ሰከንድ አላችሁ። ይሄ ኢትዮጵያ ካርታ ነው። ስለዚህ ባድመ በዚህኛው the northern tip ነው፣ አኮቦ the western tip ነው፣ ኦጋደን the eastern tip ነው፣ ሞያሌ the southern tip ነው። ስለዚህ southern most tip of ኢትዮጵያ ማን ነው? ሞያሌ። ዲ 30ኛ which one is correct about location of Ethiopia? A. As a result of its latitudinal extension the country experiences tropical climate. B. Due to its longitudinal extension, there is a difference of 1 hour between the most easterly and the most westerly points of the country. C. Ethiopia lies in the GMT plus 3 time zone due to its longitudinal extension. D. All. E. None. 5 ሰከንድ አላችሁ። ናይስ። ትክክለኛ መልስ ዲ ኦል። ሁሉም መልስ ናቸው። ምክንያቱም ኢትዮጵያ በላቲቲዩድናል ምክንያት ትሮፒካል ክላይሜት አላት። ኢትዮጵያ በሎንጊቲዩዱ ምክንያት ኢስተርን እና ዌስተርን መካከል የአንድ ሰዓት ልዩነት አለ። ኢትዮጵያ በአጠቃላይ ጂኤምቲ ፕላስ 3 ላይ ትገኛለች ዲዩ ቱ ሎንጊቲዩድናል ኤክስቴንሽን። ስለዚህ ሁሉም መልስ ናቸው ማለት ነው። በጣም እናመሰግናለን። ይሄንን ቻናል ሁለገብ ኢንፎ ሚዲያ የሚለውን ቻናል ሰብስክራይብ ማድረጋችሁ፣ ላይክ እና ሼር ማድረጋችሁን እንዳትረሱ። ለሌሎቹ እንዲተላለፍ ቀጣይ ትምህርቶችም እንዲደርሳችሁ ሰብስክራይብ ማድረጋችሁን እንዳትረሱ። ቀጥሎ ያለው ፓርት ማቺንግ ነው፣ ማዛመድ። አንድ ኮለመን ኤ ስር ያሉትን ለኮለመን ቢ ማዛመድ ነው። ኮለመን ኤ ስር green lines that go horizontally across the map, all lives on the earth, all water body on earth, lines run east or west of prime meridian, green lines that run vertically up through the map, gas or air parts of the earth, lines run north or south of the equator. ኮለመን ኤ ስር ያሉ ናቸው። ኮለመን ቢ ላይ አቶሞስፌር፣ ሊቶስፌር፣ ላቲቲዩድ፣ ኢስቲንግስ፣ ሎንጊቲዩድ፣ ኖርዚንግስ፣ ባዮስፌር እና ሃይድሮስፌር አሉ። ስለዚህ ሁለቱን ማዛመድ ነው ማለት ነው። ከመጀመሪያው እንጀምር። green lines that go horizontally across the map 5 ሰከንድ አላችሁ። ናይስ። green lines that go horizontally across the map የምንለው እነዚህ ማለት ነው። horizontally የሚሄዱት horizontally across the map የሚሄዱት እነዚህ horizontally across the map horizontally የሚሄዱት ምንድናቸው የሚባሉት? ኖርዚንጎች ይባላሉ ማለት ነው። እነዚህ ሆሪዞንታሊ የሚሄዱት ላይኖች ምንድነው የሚባሉት? ኖርዚንግ። ስለዚህ መልሱ ኤፍ ነው ማለት ኖርዚንግ ይባላል። then all lives on earth 5 ሰከንድ አለ። and then all lives on earth ምንድነው? ባዮስፌር። ሁሉንም ህይወት ያላቸውን ነገሮች በሙሉ ምድር ላይ ያሉትን የሚያጠቃልለው ምንድነው? ባዮስፌር ነው ማለት ነው። and then all water body on earth ሁሉንም ውሃማ አካል በምድር ላይ ያሉትን የሚያጠቃልለው ምንድነው? ትክክለኛ መልስ ምንድነው? ሃይድሮስፌር። ኤች ሃይድሮስፌር ነው ማለት ነው። ቀጥሎ ያለው lines run east or west of prime meridian ነው።
እንይመልሱን line that run east or west of prime meridian ነው ይሄ prime meridian ነው prime meridian ወደ east ወደ west እና ወደ east run የሚያደርጉ እነዚህ ከprime meridian ወደ east እና ወደ west run የሚያደርጉ ላይኖች ምንድነው የሚባሉት longitude ይባላሉ ማለት ነው ስለዚህ ምንድነው መልሳችን longitude e ነው ማለት ነው መልሳችን and then green lines that run vertically up through the map ምንድናቸው 5 ናይስ እነዚህ ምንድነው የሚባሉት ኖርዝ ወይም I mean ላይኖች that run vertically up እነዚህ ማለት ነው vertical move የሚያደርጉ ላይኖች vertically run የሚያደርጉ ላይኖች ምንድነው የሚባሉት ኢስቲንጎች ይባላሉ ማለት ነው ስለዚህ መልሱ ኢስቲንግ ነው ማለት ዲ gas or air parts of the earth ምንድነው atmosphere ስለዚህ ይሄ አመሰግናላችሁ and then lines run north or south of equator ነው የሚለው ይሄኛው አመሰግናላችሁ and then እነዚህ ላይኖች ረን የሚያደርጉት north or south of the equator ነው ስለዚህ ኢኳተር እዚህ ጋር አለ ኢኳተር ኖርዝ እና ሳውዝ ረን የሚያደርጉ ላይኖች ምንድነው የሚባሉት ላቲቲዩድ ይባላሉ ማለት ነው ስለዚህ መልሱ ምንድነው ሲ ነው ማለት ነው መልሳችን ሲ ነው የሚሆነው ማለት ነው አሁን ቀጥሎ ወዳለው ፓርት እናልፋለን fill in the blank ነው ስለዚህ ባዶ ቦታውን መሙላት ነው የመጀመሪያው dash is the ratio between the actual distance on the ground and the distance on the map ነው አመሰግናለሁ ስለዚህ መሬት ላይ ያለውና ማፕ ላይ ያለውን ዲስታንስ የሁለቱ ሬሽዮ ካልኩሌት አድርገን የምንሰራበት መንገድ ምንድነው የሚባለው ስኬል dash is a two-dimensional scaled representation of part or whole of the earth's surface on a flat body ነው አመሰግናለሁ ናይስ two-dimensional scale ሆኖ መሬትን ሁሉንም ወይም የተወሰነ መሬት አካልን በፍላት የሆነ ወረቀት ላይ የምናስቀምጥበት መንገድ ምንድነው የሚባለው ማፕ ነው ማለት ነው ማፕ and then the indices that measure the deviation of the shape of a country from a circular shape which is the most compact shape is called indices of dash second ሼፑ ከሰርኩላር ዲቬት ማድረጉን ሜዠር የምናደርግበት ኢንዴክስ ኦፍ ምንድነው የሚባለው ኢንዴክስ ኦፍ ኮምፓክትነስ 42ኛ dash expresses the location of countries or places with reference to the location of other countries or vicinal land masses or water body second አንድን ሀገር ወይም ደግሞ ቦታን ከሌሎች ሀገር መሬት ወይም ውሃ ጋር በማዛመድ የት እንደሚገኝ የምንገልጽበት የሎኬሽን መገለጫ ምንድነው የሚባለው relative location ይባላል ማለት ነው 43 dash is a geographic area having distinct characteristics that distinguish itself from adjacent units of a space ነው አመሰግናለሁ distinctive characteristics ያለው geographic area ምንድነው የሚባለው region ቀጥሎ ያለው ጥያቄ 44 dash is the translocation of human beings their goods and their ideas from one end of the planet to another ነው አመሰግናለሁ የሰዎች የእቃዎቻቸው ወይም ሸቀጦቻቸውና ሐሳቦቻቸው ከአንዱ ቦታ ወደ ሌላ ቦታ የመንቀሳቀስ ወይም የመዛወር ነገር ምንድነው የሚባለው ሙቭመንት በጣም አሪፍ ይሄን ቻናል ሰብስክራይብ ላይክ እና ሼር ማድረጋችሁን እንዳትረሱ ወደሚቀጥለው ፓርት እናልፋለን answer the following question accordingly ነው የመጨረሻው ጥያቄዎቹን በተጠየቀው መሰረት መመለስ ነው 45 explain the basic principle of map reading 3 ማርክ ነው ያለው ይሄ ጥያቄ 3 ፖይንት ነው የሚይዘው አመሰግናለሁ
እናንተ ፖዝ ያረጋችሁ ሰከንዱን ወይም ደግሞ በሚወስዳችሁ ሰዓታውን እዛ ጋር ያያያችሁ እናንተ መመለስ ትችላላችሁ ማለት ነው። በመሃል አቁማችሁ እስከምትጽፉ ድረስ ጊዜ እንዲወስድባችሁ ይሄ እንዳይረዝምባችሁ ብዬ ነው 5 ሰከንድ ያረኩት ማለት ነው። ስለዚህ ቤዚክ ፕሪንሲፕል ኦፍ ማፕ ሪዲንግ የሚባሉት ማፕ ሪደሮች ምን አይዲያ ሊኖራቸው ይገባል? ሲምቦል አይዲያ ሊኖራቸው ይገባል። ሁለተኛው ደግሞ ናውሌጅ ኦፍ ዳይሬክሽን ሊኖራቸው ይገባል ማፕ ሪደሮቹ። ሶስተኛ ደግሞ ግሪድ ሪፈረንስ ወይም ደግሞ የሎኬሽን ዳታ ያስፈልጋል ማለት ነው። ስለዚህ እነዚህ ሶስቱ የፕሪንሲፕል ኦፍ ማፕ ሪዲንግ ናቸው። እነዚህም በእነዚህ መንገድ ኤክስፕሌን እናደርጋለን ማለት ነው። 46ኛ could you explain what the term geography means to you ነው። አመሰግናለሁ። ጂኦግራፊ ዲፋይን አድርጉ። ጂኦግራፊ ማለት ምን ማለት ነው? ስለዚህ መልሱ geography is the scientific study of the earth that describes and analyzes the spatial and temporal variation of physical, biological and human phenomena and their interrelationships and dynamism over the surface of the earth ነው ማለት ነው። ሁላችሁም እንደምታስታውሱት በመጀመሪያው ቻፕተር ላይ እንዳየ ነው ማለት ነው። and then 47ኛው ጥያቄ if the scale of the map is 1 to 100,000 what length on the map will represent a distance of 20 km on the ground? ሁለት ማርክ አለው 5 ሰከንድ አላችሁ። ስለዚህ አንድ ማፕ ስኬሉ ተሰጥቶናል። አንድ መቶኛ ስኬል የሆነው ማፕ መሬት ላይ ዲስታንሱ 20 ኪሎ ሜትር የሆነ ፊቸር መሬት ማፑ ላይ ወይም ደግሞ ካርታ ላይ ምን ያህል ነው ዲስታንሱ ሊሆን የሚችለው ነው ጥያቄው። ስለዚህ እናንተ ፖዝ አድርጋችሁ በመሃል መስራት ትችላላችሁ ማለት ነው። ወደ መልሱ ስናልፍ የተሰጠ ምንድነው ስኬል አለን 1 to 100,000 then ground distance አለን 20 ኪሎ ሜትር ማለት ነው። የተጠየቅነው ምንድነው ማፕ ዲስታንስ ነው። ስለዚህ ወደ ሶሉሽኑ ስናልፍ scale is equals to map distance over ground distance ነው which means map distance is equals to ground distance times scale ነው ማለት ነው። and then map distance is equals to ምን አለን ማፕ ዲስታንሳችን ላይ 20 ኪሎ ሜትር አለን 20 ኪሎ ሜትር ሲባዛ 1 over 100,000 ነው which means 20 ኪሎ ሜትር ኦቨር ስንት ይሆናል 100ኛ ሺህ ማለት ነው። 20 ኪሎ ሜትር ማለት ደግሞ 1 ኪሎ ሜትር ማፕ ዲስታንስ ሁሌ በሴንቲሜትር ነው የሚቀመጠው። ስለዚህ ይሄንን ወደ ሴንቲሜትር መቀየር ማለት አለብን ማለት ነው። 1 ኪሎ ሜትር ማለት 100,000 ሴንቲሜትር ነው which means 20 ኪሎ ሜትር ማለት ስንት ይሆናል ማለት ነው 2 ሚሊዮን ይሆናል ማለት 2 ሚሊዮንን ለ100,000 እናካፍላለን ማለት ነው። 2 ሚሊዮንን ለ100,000 ስናካፍል ስንት ይሆናል 20 ሴንቲሜትር ይሆናል ማለት ነው። ስለዚህ ማፕ ዲስታንሳችን 20 ሴንቲሜትር ነው የሚሆነው ማለት ነው። and then 48ኛ in what direction is the Awash river flowing between grid reference 36 40 63 እና 37 50 92 ሁለት ፖይንት አላችሁ። ለዚህ ጥያቄ መልሱ 2 ማርክ ነው የሚይዘው። ስለዚህ 5 ሰከንድ አላችሁ። በጣም አሪፍ። ስለዚህ ይሄኛው የተሰጠን ግሬዱ 6 ፊገር የምንለው ግሪድ ሪፈረንስ ነው። ስለዚህ 36 እና 37 ተሰጥቶናል። የመጀመሪያው ኢስቲንግ ነው ብለናል። ሁሌ የሚጻፈው 36 እና 37 አለ 36 37 ከዛ ቀጥሎ ደግሞ ማን ነው የተሰጠን 6 እና 9 እዚህ ጋር 6 አለ። የመጀመሪያው ሁሌ 06 አለ 09 አለ። ይሄ ኢስቲንግ ነው የሚጻፈው። ከዛ በኋላ ደግሞ ሰቡ ነው። ይሄ ደግሞ ኖርዚንግ ነው ብለናል ሁሌ። ስለዚህ 6 እና 9 አለን። ከዛ አሁን እቺኛው የመጀመሪያው 4 ላይ ነው የምትለው ይሄ ፖይንት ያለችዋ 4 ከዛ ደግሞ በ6 ደግሞ 3 which means እዚህ አካባቢ ኦልሞስት የምትሆነው ማለት ነው እዚህ አካባቢ። ከዛ ቀጥሎ ደግሞ 37 አምስተኛ 37 ሆኖ 5 እዚህ አካባቢ እንደዘን 9 ላይ ደግሞ እዚህ 2 አካባቢ። ስለዚህ እዚህ አካባቢ ነው የምትሆነው ማለት ነው። ስለዚህ ፖይንት 5 በዚህ ጋር ምናምን ኮንሰርን 2 እዚህ አካባቢ እንወስዳለን ማለት ነው። ስለዚህ ይሄ ሪቨሬት ኤክስቴንድ የሚያደርገው እንደዚህ ነው ማለት ነው። ስለዚህ ዳይሬክሽኑን የተጠየቅነው ከዚህ ዳይሬክሽኑ ወዴት ነው ፍሎ እያደረገ ያለው ማለት ነው። ይሄ ሪቨር ወደ ኖርዝ ነው ማለት ነው። ስለዚህ ይሄ ወደ ሰሜኑ አቅጣጫ ነው እየፈሰሰ ያለው ማለት ነው። ስለዚህ ምንድነው ዳይሬክሽኑ ኖርዝ ነው ማለት ነው። ሶሪ ኔም ዘ ላርጀስት ካንትሪ ኢን ኢስት አፍሪካ ነው የሚለው። ትልቁ የኢስት አፍሪካ ውስጥ ትልቁ ሀገር ማናት? ኢትዮጵያ ናት ማለት ነው። ኢትዮጵያ ናት።
and then የመጨረሻው ጥያቄ assume you have a flight from Ogaden to Akobo ነው የሚለው your airplane take off from Ogaden on Friday 2 p.m. and landed Akobo after 1 hour flight ነው how much is the time when you arrive Akobo ነው የሚለው 5 ማርክ አለው ስለዚህ 5 ያላችሁ ስለዚህ ከኦጋደን ወደ አኮቦ ፍላይት እያረጋችሁ ነው ኤርፕሌናችሁ የተነሳው ከኦጋደን 2 ሰዓት ላይ ነው ፒኤም ላይ እና ከ1 ሰዓት በረራ በኋላ አኮቦ ከደረሰ ስለዚህ በደረሳችሁበት ሰዓት በዛ ሰዓት አኮቦ ሰዓቱ ስንት ነው እኒ መልሱን የተሰጠ ምንድነው እርስ 360 ዲግሪ ናት 360 ዲግሪ ማለት ደግሞ ዞሮ ለመጨረስ ስንት ሰዓት ይፈጅባታል 24 ሰዓት መሬት ይፈጅባታል which means 1 ሰዓት 15 ዲግሪ ማለት ነው በየ15 ዲግሪዋ 1 ሰዓት ነው የሚፈጅባት ማለት ነው ስለዚህ ኢትዮጵያን ደግሞ ኢትዮጵያ ከኢስት ዌስት ወይም ደግሞ ከአኮቦ 33 ነው ኦጋደን 48 ነው በኋላቸው ስንት ዲግሪ አለ 15 ዲግሪ ዲፈረንስ አለ ማለት ነው ስለዚህ አኮቦና ኦጋደን መሃል 15 ዲግሪ ወይም ደግሞ 1 ሰዓት ልዩነት አለ ማለት ነው ስለዚህ አኮቦ ላይ ከኦጋደን የተነሳ ነው 2 ፒኤም ነው ስለዚህ 1 ሰዓት በረራ ካደረግን ስንት ሰዓት ነው የሚፈጀው ማለት ነው ስለዚህ 3 ሰዓት በአጠቃላይ 2 ተነሳን 3 ሰዓት ሆነ ማለት ነው ሩሉ ደግሞ ስናይ ወደ ዌስት ስንሄድ ሰብስትራክት እናደርጋለን ሰዓትን ወደ ኢስት ደግሞ ስንሄድ አድ እናደርጋለን ወደዚህ አሁን ሲሆን ከዚህ ወደዚህ ፍላይ ስናደርግ ሰዓቱን እየጨመረ ነው የሚሄደው ወደ ኢስቲንግ እየጨመረ ነው የሚሄደው ወደ ዌስት ስንሄድ ደግሞ እየቀነሰ ነው የሚሄደው ማለት ነው ስለዚህ በአጠቃላይ 3 ሰዓት ሆነ 3 ሰዓት ሲቀነስ 1 ሰዓት ምክንያቱም በመሃላቸው የ1 ሰዓት ልዩነት ስላለ ወደዚህ ስንሄድ ሰዓቱ እየቀነሰ ነው የሚሄደው ስለዚህ ስንት ሰዓት ነው የሚሆነው 2 ሰዓት እዚህ 2 ሰዓት 2 ፒኤም ስንደርስ እዚህም 2 ሃወር ነው የሚሆነው ማለት ነው ወይም ደግሞ 2 ፒኤም ነው የሚሆነው ማለት ነው እዚህ ሰዓቱ የሚሆነው ምክንያቱም ወደዚህ ስንሄድ እየቀነሰ ስለሆነ 2 ሰዓት ከዚህ የተነሳ እዚህ ጋር ስንደርስ 2 ሰዓት ነው የሚሆነው ማለት ነው 2 ሰዓት ነው የሚሆነው ምክንያቱም አየር ላይ 1 ሰዓት በረራ ስለቆየን ማለት ነው ስለዚህ ቻናላችንን ሰብስክራይብ ሼር ማድረጋችሁን እንዳትረሱ በጣም አሪፍ ጊዜ እንዳሳለፍን ተስፋ እናደርጋለን ብዙ ነገር እንደገበያችሁ ብዙ ነገር እንደተጠቀማችሁ በአጠቃላይ ጂኦግራፊ ቻፕተር 1 ውስጥ ሊወጡ የሚችሉ ጥያቄዎች እነዚህ ናቸው በጣም ቤዚክ በዲቴል ነው ሁሉንም ጥያቄዎች ያወጣናችሁ ለሌሎቹም አጋሩ ሌሎቹም እንዲያዩት ሰብስክራይብ እንዲያደርጉት አድርጉ አሁን ወደ ስኮራችሁ መምጣት ትችላላችሁ በዚህ መሰረት ከ60 ጥያቄ መለሳችሁትን ከ0 እስከ 10 ከሆነ ኤፍ ከ10 እስከ 20 ዲ ከ20 እስከ 30 ሲ ከ30 እስከ 40 ቢ ከ40 እስከ 45 ቢ ፕላስ ከ45 እስከ 50 ኤ ማይነስ ከ50 እስከ 55 ኤ ከ55 እስከ 60 ኤ ፕላስ እንያስቀምጡት በዚህ መሰረት ራሳችሁን ኢቫሉዌት አድርጉ የትኛው ግሩፕ ውስጥ ናችሁ የመለሳችሁት ምን ያህል ነው ግሬዳችሁ ምንድነው የሚለውን በዚህ መንገድ መስራት ትችላላችሁ ስለዚህ ቻናላችንን ሰብስክራይብ እና ላይክ ሼር ማድረጋችሁን እንዳትረሱ ስላያችሁ ስለተመለከታችሁ በጣም እናመሰግናለን ሌሎች ቪዲዮዎቹ እንዲደርሳችሁ ላይክ ኮሜንት እና ሰብስክራይብ ማድረጋችሁን እንዳትረሱ ለሌሎችም አጋሩ በሚቀጥለው ቻፕተር ወይም ደግሞ በሚቀጥለው ጥያቄዎች እስከምንገናኝ ድረስ ሰላም መልካም ጊዜ ተመኘውላችሁ